ወደ 2 ወር እየተጠጋው ነው። ብቻ ጌም ከጀመርኩ ኦፊሻሊ ጌም እኔ ከተፈሻለ ተብሎ ቪዲዮ ብቻ ነው የምሰራው። ቅጣት እኔም አልፈራማ። እፈራለሁ እንዴ ቅጣት ማለት የሆነ ነገር እኮ አንዴ እስክትገባበት ነው። ሜዳው ላይ ከገባ በቃ መውደቅ ምናምን ነው እንጂ ዝም ብሎ መፍረክረክ ምናምን ደግሞ እኛ አልነፍረክም አይደለ ጋይስ? በቃ አንተ ማሳመን ያለብህ ፋሚሊዎችህን ነው። እሱ ጋር ቁጭ ብለው የሚያዩህን እነሱ ብቻ ናቸው አሁን የሚያስፈልጉት። የሙክታር ፋሚሊዎችን አታንብብላቸው። እነሱ ቴረር ሲለቁ እንትን ነው ምንድነው ማስታወቂያ ይሰሩልን ወደ እሷ በቃ ኪንግ ነው ምናምን ኪንግ እኮ ታዲያ እኮ አሁን እኮ እነዚህ 3 ጊፍተሮች ከሌሉ እኮ ተባለ እኮ አልሰማህም? ከሌሉ ብቻውን ነው መሀል አስገብተህ ልኩም ማስገባት ነው። ከዛ በኋላ ልክ ራሱ ቢያስገባ ቢያንስ ኢኳል ትሆናላችሁ። ኦኬ እንግዲህ ምን ጄነኝ አልተነበበልኝም። ኦኬ እንግዲህ ምን አንተ አሹ መጣ። ኦኬ እንግዲህ ምን አልገባኝም። ላስትንጮች ቦታ ስለሆነ አንተ የምትገርም ሰው ነህ። እኔም በጣም ደክሞኛል። ሆን አንቺማ ጓልሽኝ እኮ ተጫወታችሁ እኮ ብዙ የሚሻት ጫማ አዘጋጅ። ምን ለማድረግ ለመቅደድ ጫማ ጀመረ እኮ አፈር ይዤ ሂጄ መጣሁ። ማርያምን ጋርስ ምን እንዳለ የታወቅ ወዳጅ እኔ ጋርስ ምን ላይ ነው የወጣችሁት? በምን አወቅ እንዴ? ነገሮችን መጽሐፉን እኮ ርዕሱን አይተን ከላይ ርዕሱን አይተን መገመታችን ማርያምን ይኸው አፈር ይዤ መጥቼ ዝም ያለ ነገር ደግሞ ታውቃለህ። ዝም ያለ ነገር ከባድ ይኸው አፍንጫ ላይ ለማሰር ጫማሽን አፍንጫሽ ላይ ሰር ይሉሻል። ምንድን ነው አፈር ምኑን ባላ ከዛ የላችሁ ታውሽ ነበር። ጫማው የሚሸትና የማይሸት መሆኑን በምን ያውቃል? ጂጂ የተረገጠውን ያሳይሃላ። አሁን ሪከርድ ተደርጎ ታየዋለህ። አሁን በእርግጠኝነት ሪከርድ ተደርገናል፣ ታየዋለህ። እንዴት ያውቃል? ጫማው መሽተት አለመሽተቱን። የሚሸት ጫማ አፍንጫሽ ላይ ሰሪ ካልሽ ከኋላ መረገጥ አለመረገጡ ቼክ ታስደረግልህ። ኦኬ የሄድሽበት መሆኑን ስሪ ሮዝስ ጋይስ እሱን እናያለን። ዊንማ እኮ ሳናስበው እኮ ሄደ እኮ ዊኗ እኮ 11 ዊን አላየሽም? እያወራን ወሬ እያወራሁ እኔ አጠፋላት ነበር ግን አላየሁትም። 200 ምናምን ግን የዊን ጥቅም ምንድን ነው? ከተነሳብኝ ወገቤን ታጥቄ ነው የምነሳው። ለምን 10 ጊፍተር አይኖረውም? እየሰማችሁ ነው። እጠራቸዋለሁ። እሱ በሼር እንደሚጠራቸው እኔም እኮ መጥራት አያቅተኝም፣ ግን ይሄ ይደብረኛል። ሼር አድርግልኝ ይሉኛል በነገርሽ ላይ ግን እኔ አርግ ያላቅም አላረግ ሰው ከራሱ ሲመጣሽ ሄሉና አሹ ነበሩ። ከዛ እኔና ሙክታር ነበርን። ሄሉና ወካታ ሄሉ አወቀታ ነበር መጀመሪያ የጀመርነው። ከዛ ሄሉ እኔ አልፈልግም ብላ ወጣች። ኧረ እባክሽ ነው መቀጣት እንደዚህ አልፈልግም ብላ አፋፈረሽ ማለት ነው። እናንተ እሱም ቅጣት አለኩ ረስቻለሁ። አሹና ሄሉ ቤቢ ላይ ያላት አለባት ለካ አራራታለሁ። ረስቻለሁ ታውቃለህ። በዚህ ነርቨስ ሁኚ። ኢንቦክስ ፌል ነበር። ኢንቦክስ እኮ ብዙ ሜሴጅ ስለሚበዛብኝ እኮ አማን ጌታ ኢንቦክስ ብዙ ሜሴጅ ስለሚበዛብኝ
እስኪ እንሄድበታለን።